ሰላም ጤና ይስጥልን። እንዴት ናችሁ? ዛሬ የምነግራችሁ አንግዛይቲ ዲፕሬሽን ትሮማ ላለባችሁ ወይም ደግሞ ውስጣችሁ ሰላም ለማይሰማችሁ ፍርሃት ለሚሰማችሁ ሰዎች ነው። ይህ ከራስ ለራስ ከሚለው ከውስጥ ወደ ውጭ ኢንተርናል ኤንድ ኤክስተርናል ፋክተርስ ከሚባሉት አብሮ የተገናኘ ነገር ስላለው ከራስ ህይወት ተነስቼ ነው የምነግራችሁ። ስለዚህ ዲፕሬሽን ወይም ትሮማ ወይም ደግሞ ፍርሃት ውስጣችሁ በተሰማችሁ ጊዜ በዛ ሰዓት ራሳችሁን ነቅታችሁ ጠብቁ። ምክንያቱም ፈተና ውስጥ ስለምትገኙ ማለት ነው። ከዛ ለመውጣት ደግሞ ትልልቅ ነገሮችን ወይም መጋፈጥ ያለባችሁ ትልቅ ሁኔታዎች ውስጥ እንዳትገቡ ነቅታችሁ ራሳችሁን ጠብቁ። ይህ ከራሴ ህይወት ተነስቼ ነው የምነግራችሁ። ስለዚህ ደግሞ እናንተ ደግሞ የተሻለ እንድናገር የተሻለ ነገር ቢያንስ አበረታቱ። ምክንያቱም ብዙ ነገሮች የሚያስተምር ነገር በራሴ ህይወት ስላለፈ እኔ ብዙ ነገሮች ስላሳለፍኩ ነው እና አበረታቱ ነው ወይስ አትሊስት አርቲስት መሆን አለብን? ስለዚህ በተቻላችሁ መጠን የምትችሉ ሰዎች ፎሎ አድርጉ፣ ኮሜንት አድርጉ። ከዚህም በላይ ብዙ ሀሳቦችን እንዲሰራ አበረታቱኝ ነው የምላችሁ። አመሰግናለሁ።